አሁን እንግዲህ በእውነት በጣም ስጠብቁት የነበረው ወደ ሶዶ አካባቢ ሄደን ነው እንግዲህ ይገኛሉ የተባሉት አካባቢ ላይ ሄደን መኖሪያ ቤታቸው ነው እንደምታዩት በጣም አስፈሪ ነው። ግን እስቲ ለመቅረጽ እንዲያመችን ዙም አድርገን እስቲ ወደ ቤታቸው ጎብኘት እናደርጋለን። ይሄ በጣም ወይኔ እዛ ጋር በማርያም በድንግል ማርያም ስም ምንድን ነው እዛ ጋር በመድኃኔዓለም ስም እስቲ በመድኃኔዓለም ስም ቀስቱ ያለበትን ቦታ አቁማችሁ ዙም አድርጋችሁ በደንብ ይዩልኝ ይሄን ቪዲዮ። የሰው ጅብ የለም የምትሉ በባይብሉ ላይ ግልጽ የሆነ መረጃ ተቀምጦልናል። ሰው መሰል አውሬዎች፣ አውሬ መሰል ሰዎች እንዳሉ በመጽሐፍ ቅዱስ ተቀምጦልናል። የሰው ጅብ የምንላቸው አዎ አሉ። ከሰው ጋር ተቀላቅለው የሚኖሩ የሚዋለዱ የሰው ጅብ የምንላቸው እንዳሉ በግልጽ የልጅ ነግረናል። በባይብሉ ላይ ያለውን ነገር ግልጽ አድርጎ ነው የሚነግረን። ስሙትና እንመለሳለን። ድርሳነ ሚካኤሉ በምድር ላይ እንደ ሰው የሚመገቡ የሚጠጡ የሚራቡ ስጋ ለባሽ አጋንንት አሉ ነው የሚለው። ድርሳነ ሚካኤል ነው የሚለው። መጽሐፍ ቅዱሳችን የሚለው አጋንንት የወደቁ መላእክት ናቸው ይላሉ። መዝሙረ ዳዊት የሚለው ደግሞ መላእክት ደግሞ መናፍስት ናቸው ነው የሚለው። ስለዚህ በመጽሐፍ ቅዱስ አስተምሮ መሰረት መላእክት ደምና አጥንት የላቸውም፣ ስጋ ለባሽ አይደሉም፣ ረቂቅ መናፍስት ናቸው። ስለዚህ እነዚህ የወደቁ መላእክት ደግሞ አጋንንት ተብለው ከተሰየሙ በድርሳነ ሚካኤል የተገለጹት ስጋ ለባሽ አጋንንት ከየት የመጡ ናቸው? የዚህ አስተምሮ ከግራኝ ወረራ በኋላ ሌላ ትርጓሜ ይዞ መጥቷል እንጂ ከዛ በፊት በነበረው አስተምሮ ብራናዎችና መጻሕፍት ሳይወድሙ ትርጓሜው ሌላ ነው። ያሁኑ ይሄን አሁን ያለን አስተምሮ ይሄን መልስ ሊሰጥ አይችልም። መዝገባችን የለም ማለት ነው የዚህ መልስ እና መጻሕፍት ስለተዘረፉና ስለጠፉ ለብዙ ጥያቄዎች መልስ አጥተናል። ለማንኛውም እስኪ ሊቃውንት ካሉ በአገሪቱ ሊቃውንት አሉ፣ ሊቃውንት ካሉ ከሊያዋቂ ናቸው ትላላችሁ። እኔ ጥያቄ ጠይቃለሁ። ድርሳነ ሚካኤሉ ላይ ያሉት ስጋ ለባሽ አጋንንት እንደ ሰው የሚራቡት፣ እንደ ሰው የሚበሉ የሚጠጡ፣ እንደ ሰው የሚሞቱ፣ እንደ ሰዎች በግብርና ስራ ወይም በእርባታ ስራ የሚስተዳደሩ ናቸው። እነዛ ቁጥራቸው በጣም ብዙ ነው ማለት እንደዚህና ነጠብጣብ ሲል ምናልባት የሰውን ያህል ቁጥር ሊኖራቸው ይችላል እንደማለት ይመስለኛል፣ የሚራቡ ስለሆኑ ማለት ነው። ስለዚህ እነዚህ አጋንንት ከየት የመጡ ናቸው? እግዚአብሔር ስጋ ለባሽ አጋንንትን ፈጠረ የሚል አስተምሮ ከየት ነው ያለን ነው? ይሄንን እስኪ ለሊቃውንት አሰራጩና መልስ መልሳለሁ የሚል ካለ ብትተባበሩ ማለት ነው። ሰላም ቪዲዮዎችን አይቷቸዋል። ኔክስት ዊክ ላይ የምንሄደው ወደ ወላይታ ሶዶ ነው። ወላይታ ሶዶ ላይ ያለ ወንድማችን ሰለሞን አውርተኛል። የያዝኩት የራሱ የሆነ የያዝኩት እርኩስ መንፈስ ወይም ደግሞ የሰው ጅብ የሚባለው መንፈስ ይዤዋለሁ። ቤት ያለ ሙሉ ቪዲዮ ስራበት ብሎኛል። አመሰግናለሁ። በዚህ ምስጋኔ ላቀርብልህ እወዳለሁ። ይመች ብራ ቪዲዮ አግኝተናል። ሙሉን ቪዲዮ ቲክቶክ ላይ ያለቅባችሁ፣ ምክንያቱም ይዘጋብኛል። ነግሬያችኋለሁ ከዚህ በፊትም። ሙሉ ቪዲዮ እየሰበሰብኩ ነው። በዩቲዩብ እንመጣለን፣ ፈጣሪ ካለ በዩቲዩብ እንመጣለን። ያያችሁት አስቀድሜ ያሳዩአችሁ ቪዲዮ ማን ነው ገምቱ። ሁላችንም የምናውቀው ሰው ነው፣ ገምቱት። ኮመንት ላይ ጻፉልኝ። እግዚአብሔርን የሚያውቅ ሰው ካለ በውስጥ መስመር አወራዋለሁ። ልክ ነህ እለዋለሁ፣ ችግር የለውም። በጣም የምናውቀው ሰው ነው እና እንደምትመለከቱት ነው። በጣም ሪስክ አለው የቦታ ይሄን ቦታ ራሱ ዛሬ ግልጽ አድርገን ነው እያሳየናችሁ ያለው። ቦታውን ብዙዎቻችሁ ታውቁታላችሁ። ሞሮፍ ደግሞ የአማራ ክልል ተወላጆች ያላችሁ፣ ወደ ጎጃም ያላችሁ ይሄን ቦታ ታውቁታላችሁ። ከአዲስ አበባ ድረስ የመጣ ሰውን ነው ዛሬ የቀረጽነው። ፈጣሪ ረድቶናል። የድብቅም ቪዲዮ አስቀምጠን እሱንም ቆረጥ አድርገን አሳይተናችኋል። ሙሉን ቲክቶክ ላይ አንለቅም።